ረብኩት የኢትዮጵያ ቀናት ስያሜ ሚስጥራዊ ትርጉም ነው። እንደሚታወቀው የኢትዮጵያ አቆጣጠር የዘመን አቆጣጠር ማለት ነው። የጁሊየን ካሌንደር ይሄ ማለት ጥንት በ45 ቢሲ አውሮፓ አቆጣጠር ማለት ነው። ጁሊየስ ቄሳር ዘመነ መንግስት የተሰየመ ነው። እስካሁን ኢትዮጵያ ይህን ዘመን አቆጣጠር እየተከተለች ነው። የግሪጎሪየን ዘመን አቆጣጠር 1582 አባ ግሪጎሪ ውሳኔ ከሰጡ በኋላ የ7 ዓመታት ልዩነት ያሳያል። እኔ ዛሬ ይዤላችሁ የቀረብኩት በጣም ኢትዮጵያ ከዓለም ሀገራት ለየት የሚያደርጋት የራሷ የሆነ የጊዜ አቆጣጠር የቀናት አቆጣጠር አላት። ያንን በተመለከተ ነው እና ምን ርዕስ ነው የሰጠሁት የኢትዮጵያ ቀናት ስያሜ ሚስጥራዊ ትርጉም ይላል። በኢትዮጵያ የሳምንቱ ቀናት ስያሜ እንዲሁ በዘፈቀደ የተሰጠ አይደለም። የፍጥረት ጅማሬን ቅደም ተከተል የተከተለ እንጂ በብዙ የዓለም ክፍሎች ቀናት የሚሰየሙት በፕላኔቶች ወይም በጥንታዊ አማልክት ስም ነው። ለምሳሌ ሰንደይ ከፀሐይ፣ መንዴይ ከጨረቃ የመጣ ነው። በሮማንስ ቋንቋዎች ማክሰኞ ከማርስ፣ ሐሙስ ከጁፒተር ጋር ይገናኛል። የሳምንቱ ዑደት ብዙውን ጊዜ የሮማውያን አፈ ታሪክን ያስታውሳል። ነገር ግን በኢትዮጵያ ሁኔታው የተለየ ነው። የቀናቱ ስያሜዎች የፍጥረትን ሂደት ቅደም ተከተል የያዙ ናቸው። ይህም በጥንታዊ ክርስቲያናዊ ትውፊትና በኦሪት ዘፍጥረት ታሪክ ላይ የተመሰረተ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማካኝነት ለዘመናት ተጠብቆ የቆየ ነው። አሐዱ እሁድ የመጀመሪያው ቀን ሲሆን ይህ የጅማሬ ቀን ብርሃን ወደ ዓለም የገባበትና ጊዜ ራሱ መቁጠር የጀመረበት ነው። ሁለተኛው ቀን ሰኞ ሰኞአው የውሃዎች መከፈልና የሰማይ መፈጠር የተከናወነበት ነው። ሶስተኛው ቀን ማክሰኞ ደግሞ ደረቅ መሬት የታየበት ዘሮች የተዘሩበትና ምድር ማብቀል የጀመረችበት ነው። አራተኛው ቀን ረቡዕ ፀሐይ፣ ጨረቃና ከዋክብት በሰማይ የተቀመጡበት ጽንፈ ዓለም ዑደት ያገኘበትና ቀናትና ወቅቶች መልክ የያዙበት ነው። አምስተኛው ቀን ሐሙስ ሕይወት ያላቸው ፍጥረታት ባህርና አየርን የሞሉበት እንቅስቃሴ ድምፅና በውሃ ላይ የሚበሩ ክንፎች የተፈጠሩበት ነው። ስድስተኛው ቀን አርብ የሰው ልጅ የተፈጠረበት የፍጥረት ስራ የተጠናቀቀበትና የሰው ልጅ ኃላፊነት የተቀበለበት ነው። ቅዳሜ ደግሞ ጥንታዊቷ የእረፍት ቀን ስትሆን ይህችም ፍጥረት ከተጠናቀቀ በኋላ የሚደረግ ቅዱስ ዝምታና ፋታ እንጂ ፍጹም ማብቂያ አይደለችም። እነዚህ 7 ቀናት ዝም ብሎ የጊዜ ሰሌዳ ሳይሆኑ ታሪክ ናቸው። ይህንን አስደናቂ የሚያደርገው እነዚህ ስያሜዎች ዛሬም ድረስ ጥቅም ላይ መዋላቸው ነው። በየሳምንቱ ሚሊዮኖች ለዘመናት የቆየውን ይህን ጥንታዊ ቅደም ተከተል እየደገሙ መሆናቸውን ሳያውቁ ይጠሩታል። ቋንቋዎች ይለዋወጣሉ፣ ግዛቶች ይነሳሉ፣ ይወድቃሉ። ብዙ ባህሎች የሳምንቱ ቀናት ስያሜያቸውን መነሻ ትርጉም ዘንግተዋል። በኢትዮጵያ ግን የቀን አቆጣጠሩ ይህን ታሪክ እንደያዘ ነው። 7 ቀናት ትውስታን የተሸከመ ቋንቋ፣ የፍጥረት ስራ ሳምንታዊ ማስታወሻ። ኢትዮጵያ አፈጣጠሯ የተለየ ነው። ከሳምንቱ ቀናት የምትወዱት የትኛውን ነው? በኮሜንት መስጫው ላይ አሳውቁኝ። በዚሁ አቆማለሁ። ሳብስክራይብ ማድረግ ይቻላል። አመሰግናለሁ።